ዛሬ በኤአይ የቴዲ ሙዚቃ እንዲሁም ሌላ ታዋቂና ተወዳጅ የሆኑ ሙዚቃ እንዴት እንደምትሰሩ አሳያችኋለሁ። ለመስራት እጅግ ቀላል ነው። በመጀመሪያ ዩቲዩብ ውስጥ እንገባለን። የምንፈልገውን ሰው ሙዚቃ ተወዳጅ የሆኑ እንመርጣለን። እኔ ግን የቴዲ አፍሮን አልበም ውስጥ አንዱን እመርጣለሁ። እሱ በጣም ቫይራል እየወጣ ስለሆነ እሱ አሪፍ ነው። የቴዲ ዘፈኖች አሁን ቫይራል እየወጡ ስለሆነ ቶሎ ብላችሁ ስሩና አፕሎድ አድርጉ። የመረጣችሁትንም ሊንክ ይዛችሁ በመቀጠል ወደ ጄሚናይ ትሄዳላችሁ። ኮፒ ያደረጋችሁትን ፔስት አድርጉ እና ዚስ ሊንክ አናላይዝ ኤንድ ጊቭ ፉል ሊያሪክስ ብላችሁ የሚሰጣችሁን በስትክክል ካልጻፈው እስኪሰጣችሁ ድረስ ፉል ሊያሪክስ እያላችሁ አሪፍ እስኪሰጣችሁ ተጠይቁታላችሁ። ስትጠይቁትም ሙሉ ላይ ጽፍላችሁ ይችላል። ስለዚህ እናንተ ግጥሙን አስተካክላችሁ ጻፉተኝ። መጨረሻ ላይ አሪፍ አድርጎ ሲሰጣችሁ ወደ ሱኖ ትሄዳላችሁ። መጀመሪያ ግን እዚሁ ላይ ሱኖ ዲስክሪፕሽን እንዲጽፍላችሁ በቴዲ ስታይል ስጣይ ትሉታላችሁ። በመቀጠል ሱኖ ውስጥ ትገባላችሁ። ሊያሪክሱን ደግሞ ኮፒ አድርጋችሁ ትይዙታላችሁ። ወደ ሱኖም ትሄዱና ፔስት ታደርጉታላችሁ። ስታይሉንም እንዲሁ ታመጡና ፔስት ታደርጋላችሁ። በመቀጠል ጀነሬት ታደርጉታላችሁ ማለት ነው። የሚሰጣችሁን ሙዚቃዎች አሪፉን አውርዳችሁ ትይዛላችሁ። አሁን ደግሞ ወደ ቪዲዮ አሰራር እንገባለን። ወደ ክሮም ትሄዳላችሁ። በመቀጠል ሰርች ማድረጊያው ጋር ዋይቲ ታምብኔል ብላችሁ ሰርች አድርጉ። በመቀጠል የሰራችሁትን ሙዚቃ ማለትም የቴዲን ሊንክ ይዛችሁ ትመጣላችሁ። በመቀጠል ታምብኔሉን ዳውንሎድ ታደርጉታላችሁ። ዳውንሎድ አድርጋችሁ ሲጨርሱ ደግሞ ወደ ፒክሰል ላብ ትገባላችሁ። 16 በ9 አድርጋችሁ ሬሾውን ኢሜጁን ኤዲት ታደርጉታላችሁ። ኤዲት ያደረጋችሁትንም ሴፍ ታደርጉታላችሁ። ጽሁፍ ግን መጨመር አለባችሁ። ባክግራውንድ ከለርም አስገቡበት። ካለበለዛ ኮፒራይት ሊላችሁ ይችላል። ኤዲት አድርጋችሁ ከጨረሳችሁ በኋላ ሴፍ ታደርጉታላችሁ። ከዛ በኋላ ወደ ቪዲዮ ኤዲተር አፕ ትገባላችሁ። እኔ ካፕከት አዛ ስለሆነብኝ ሰሞኑን ወደ ዩከት ከአፕ እገባለሁ። በመቀጠል ዳውንሎድ ያደረግነውን ኢሜጅ እናስገባለን። በመቀጠልም የሰራነውን ሙዚቃ እናስገባለን። በመቀጠል ደግሞ ግሪን ስክሪን ያስፈልጋል። የሳውንድ ግሪን ኢፌክት ስለሚያስፈልግ እሱን ዩቲዩብ ውስጥ በመግባት ዳውንሎድ አድርጉት። በመቀጠል ኢሜጃችን ላይ እዚች ጋር ስለሚያስፈልግ ሳይዙ ምናምን ሬሾን አስተካክሉለተኝ። ጽሁፍ ምናምን ካለበት እሱ እንዳይገባ አድርጉት። የኔ እንደምትመለከቱት ኢሜጁ ነጭ ስለሆነ በጥቁር ነው ያወረድኩትኝ ያስገባውተኝ። ክሮማኪ በሚለው ውስጥ ተገቡና ደግሞ አረንጓዴውን ሪሙቭ ታረጉታላችሁ። እንደሚሆን እዚች ጋር እንደ ሙዚቃችሁ አይነት አድርጋችሁ ታስገባላችሁ። በመቀጠል ዱፕሊኬት እያደረጋችሁ እስከ ቪዲዮአችሁ መጨረሻ ድረስ ታደርጉታላችሁ። ያስገባችሁትን ሙዚቃ እዚሁ ላይ አዳምጣችሁ ኤክስፖርት ታደርጉታላችሁ ማለት ነው። በመቀጠል ደግሞ ዩቲዩብ ቱል የሚባል አፕሊኬሽን አለ። እዛች ጋር ደግሞ የቴዲን ዘፈን ሊንክ ታመጡና ፔስት ታደርጉታላችሁ። በመቀጠል ደግሞ ታይትሉን እንዲሁም ደግሞ ዲስክሪፕሽኑን ኮፒ እንድታደርጉ ይሰጣችኋል። እናንተም ታይትሉን ኮፒ አድርጋችሁ ትይዙታላችሁ። ዲስክሪፕሽኑን ግን ተውት። ታጉን ማየት ስለምትችሉ እዚህ ጋር ታይትሉን ኮፒ አድርጋችሁ ወደ አፕሎድ ማድረጊያው ጋር ትሄዳላችሁ። አፕሎድ ላይ እዚች ጋርም ደግሞ ፔስት ታደርጉታላችሁ። በመቀጠል ደግሞ ታጋችሁን ደግሞ ራፒር ታግ አዮ የሚባል ደግሞ ዌብሳይት አለ። እዛ ውስጥም ደግሞ እንደዚሁ የያዛችሁትን ታይትል ጀነሬት ያደርግላችኋል።
በመቀጠል እንደዚህ እንደምታዩት ታግ ይሰጣችኋል ማለት ነው። አሪፍ አሪፍ የሆኑ ታጎችን እዚህ ጋር ኮፒ በማድረግ ወደ ዩቲዩባችሁ አፕሎድ ማድረጊያ ጋር ትሄዳላችሁ። ያመጣችሁትንም ደግሞ እዚች ጋር ፔስት ማድረግ ነው። እንደምትመለከቱት በኤአይ ሙዚቃ መስራት በጣም ቀላል ነገር ነው። ስለዚህ የቴዲ ዘፈኖች ቫይራል እየወጡ ስለሆነ እናንተ ብትሰሩ ትጠቀማላችሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። በጣም ጠቃሚ እንደነበረ ተስፋ አደርጋለሁኝ። በቀጣይ ደግሞ አሪፍ የሆነ ቪዲዮ አሰራር ይዤላችሁ የምመጣ ስለሆነ እስካሁን ሰብስክራይብ ስላላደረጋችሁ ሰብስክራይብ አድርጉት፣ ላይክም እንዲሁም ደግሞ ሼርም አድርጉት። መልካም ጊዜ